እሺ ምስኩን አለ አለሁኝ ጊዜ እሺ ሻሃዳ ልትይዝ ወሰንክ? አዎ ማሻአላህ የምለውን ቃል አብረህ እየተከተልክ በል። እሺ አሽሀዱ አላህ ኢላሃ ኢለላህ ወአሽሀዱ አነ ሙሐመደን ረሱሉላህ። ማሻአላህ ከዚህ በኋላ ሙስሊም ሆነሃል። አላህ ምስጋና ይገባው። አሁን ያልከው ቃል የሸሃዳ ቃል ወይም የምስክር ቃል ይባላል። ትርጉሙ አሽሀዱ አን ላ ኢላሀ ኢለላህ ማለት እነሆ ከአላህ በስተቀር በእውነት የሚመለክ ሌላ አምላክ የለም ብዬ እመሰክራለሁ ማለት ሲሆን፣ ወአሽሀዱ አነ ሙሐመድን ረሱሉላህ ማለት ደግሞ ሙሐመድን የአላህ መልእክተኛና ነቢይ ናቸው ብዬ እመሰክራለሁ ማለት ነው። ከዚህ በኋላ ሙስሊም ሆነሃል። አንድ ሰው እስልምናን ሲቀበል አላህ ምን ያደርግለታል ለዚህ ሰው ከተባለ የመጀመሪያ የሚያደርግለት በሰለመበት ቀን ያለፈ ኃጢአቱን ስህተቱን ሁሉ ይቅር ይለዋል። ይህን አላህ በቃሉ ላይ ሲናገር ቁል ለለዚነ ከፈሩ እየንተሁ ይግፈር ለሁም ማ ቀድ ሰለፍ ይላል። ሙሐመድ ሆይ እነዚያ ለካዱኝ ባሪያዎች እንዲህ ብለህ ንገራቸው ካለበት ክህደት ቢቆጠቡና ወደ እኔ ቢመለሱ ይግፈር ለሁም ማ ቀድ ሰለፍ ያለፈው ሁሉ ወንጀል ይማርላቸዋል ብሎ ቃል በቃል አላህ ተናግሯል። ይህ ነው። በቀጣዩ ዓለምስ ምን ቃል ተገብቶለታል ለሙስሊም ከተባለ አላህ ራሱ ወበሽር ለዚነ አመኑ ወዐሚሉ ሷሊሓት አነ ለሁም ጀናትን ተጅሪ ሚን ተሕቲሃ አልአንሃሩ ኻሊዲነ ፊሃ እያለ ይናገራል። ሙሐመድ ሆይ ለእነዚያ በእኔ በአላህ ላመኑ ሰዎች መልካምንም ለሰሩ አብስራቸው በቀጣዩ ዓለም ገነትን እንደሚወርሱ በእርሷም ውስጥ ለዘላለም ዘውታሪዎች ሲሆኑ እያለ ይናገራል። እና ይህ ነው እንኳን ወደ ነቢያት መንገድ ወደ እነ ኢብራሂም ወደ እነ እስማኤል ወደ እነ ኢስሐቅ መንገድ ወደ ሆነው ወደ ኢስላም መጣህ። ለአላህ ምስጋና ይገባው። አንድ ሰው እስልምና ሲቀበል ሌላው ሻወር እንዲወስድ ታዟል ለሶላት ዝግጁ የሆነን ዘንድ። ከዚያም ስለ ሶላት አሰጋገድ መማር ለዚህ ላመንከውና ለመሰከርከው አንድና ብቸኛ ለሆነው ለአምላክ ለአላህ ብቻ መገዛትን ትጀምራለህ ማለት ነው። ስምህ ማን ነበር? ምስኩን ነው? አልአዛር ወይም ኃይለ መስቀል በክርስትና የነበረው። አይሽ ደስ የሚለው ሙስሊም ስም ማን እናውጣለት? እስኪ ልጆች ስም አውጡ። እኔ ሙሐመድ ሊሆን ደስ ይለኛል። አዎ እኔም ልቤም አፌም ደጋግሜ የስማቸው መጥራት ደስ የሚለኝ እሳቸው ነው። ቢሆን ክብሬ ከበቃቸው። ማሻአላህ ለአላህ ምስጋና ይገባ። ከዚህ በኋላ ሙሐመድ ነው ስሙ። ወንድማችን ከነቢያችን ሙሐመድ ሰለላሁ ዐለይሂ ወሰለም ጋር ከነ ኢብራሂም ከነ ሙሳ ከነ ዒሳ ከቀደምት ነቢያት ጋር አላህ በጀነት ይሰባስበን ሁላችንንም። ይህ ነው። ሌሎች ወንድሞች የምትጨምሩለት ካለ ጨምሩለት። ባረከላሁ ፊኩም። ምስሚዞ አሰላሙ አለይኩም ወረሕመቱላሂ ወበረካቱ። እሺ ሁሱ ግን ልጠይቅ ነበረ። ይቅርታ ስንት ስራ ላይ ኮንክ? እሺ ቀጥሉ አለሁኝ። አይ መጀመሪያ ላይ እንደተናገርኩት ያው እኔ እንደነገርኩ ከሆስፒታል ስለወጣሁኝ ገና ስራም አልጀመርኩኝም ቤት ነኝ እና ሁለቱንም እግሬ ሰርጀሪ ስለተሰራው መነሳትም አልችልም። ያው ለመስገድም ለመጾም ገና መድኃኒት አልጨረስኩኝም እና ይህ ነገር እንዴት ነው እንደ እንትን ይቆጠርብኝ ይሆን? ችግር የለውም። አሁን አንተ ነቢያችን ሰለላሁ ዐለይሂ ወሰለም ምን አሉ? صل قائما فإن لم تستطع فقاعدا فإن لم تستطع فعلى جنب فإن لم تستطع فأومئ إيمان አሉ። ቁማችሁ ስገዱ። ቁማችሁ መስገድ ካልቻላችሁ ቁጭ ብላችሁ ስገዱ አሉ። ወንበር ላይ መቀመጥ ከቻላችሁ ቁጭ ብላችሁ እዚያው የአሰጋገዱን ስርዓት እንነግርሃለን። ስለ ሶላት አሰጋገድ መጀመሪያ ምን እንደሚባል በውስጡ ምናምን ከያዝካቸው በኋላ በሶላት ላይ የምትላቸውን ትይዝና ቁጭ ብለህ መስገድ ይቻላል። ወንበር ላይ መቀመጥ ከቻልክ ማለት ነው። ተቀምጦ ራሱ መስገድ ያልቻለ እዛው ተኝቶ ከሆነ ያለው ሰውየው ፈኢን ለም ተስተጢዕ ፈዐላ ጀንብ አሉ። ጋደም ብላችሁ ተኝታችሁ ቢሆንም ስገዱ ብለው ተናግረዋል። ፈኢን ለም ተስተጢዕ ፈአውሚእ ኢማን አሉ። ተጋድማችሁ ራሱ ተኝታችሁ መስገድ ካልቻላቸው በማመላከት ስገዱ አሉ። ስለዚህ ቁጭ ብለህ መስገድ የምትችል ከሆነ ሶላት ውስጥ የሚባለውን ነገራቶች ልጆቹ ይሰጡሃል፣ ትሰግዳለህ ማለት ነው። አንድ የቀጥሉ ልጆች አለይኩም ሰላም ምስኩን እስኪመጣ ድረስ ልቀጥልልህ ለማለት የፈለገው የሰላት አሰጋገድ ዋናው ከአንተ የሚጠበቀው ሰላት ወሩም ረመዳን ስለሆነ እንዴት አደርጋለሁ የሚለው
ጥያቄ እሱ ስለሆነ ሰላት ላይ መጀመሪያ አንድ ሰው የቻለ ሰው መስገድ የቻለ ሰው ቆሞ እንዲሰግድ ነው። አላህ ስብሐነ ወተዓላ አንዲትን ነፍስ ከምትችለው ነገር በላይ አያስገድዳትም። ለምሳሌ አንተ ከምትችለው ነገር በላይ አላህ ስብሐነ ወተዓላ አያስገድድህም። ገብቶሃል? ከዛ አንጻር የቻለ ሰው ቆሞ ይሰግዳል። ቆሞ መስገድ ራሱ ያልቻለ ሰው በህመም ምክንያት ሊሆን ይችላል። በተለያየ ቆሞ መስገድ ያልቻለ ሰው ደግሞ ቁጭ ብሎ መስገድ ይችላል። ቁጭ ብሎም ደግሞ ማይችል ሰው ደግሞ አለ አይደለም? ቁጭ ብሎ ራሱ ማይሰግድ ማይችል ሰው አለ። አሁንም እንደዚህ በህመም በተለያዩ ምክንያቶች ተኝቶ አልጋው ላይ ያለ ራሱ መስገድ ይችላል። አልጋው ላይ ያለ ማለት ነው። ተኝቶ እስኪችል ድረስ አልጋው ላይ ያለ ራሱ መስገድ ይችላል። ስለዚህ አሰጋገዱ እንዴት ነው? ተኝቼ ስታዲያ እንዴት ነው የሚሰገደው? እነዚህ ነገራቶችን ኢንሻአላህ በውስጥ እንነጋገራለን። ምንድነው ማለት ያለብህ፣ እንዴት ነው ማድረግ ያለብህ የሚለውን እያንዳንዱ ዲቴይሉን ማለት ነው። ሰላቱ ይሄን ይመስላል። ሌላው ደግሞ አይ ቲንክ የጾሙ ጉዳይ ነው አይደል? አዎ መድኃኒት ስላለ እንደነገርኩ አሁንም ላ ዩከሊፉላህ ነፍሰን ኢላ ውስዐሃ ነው። አላህ ሱብሓነሁ ወተዓላ አንዲትን ነፍስ ከምትችለው ነገር በላይ አያስገድዳትም። ስለዚህ ለምሳሌ አንተ መጾምህ አደጋ ላይ የሚጥልህ ከሆነ ለምሳሌ አሁን ረመዳን ነው። ረመዳን አንድ ሰው ብሉግ በደረሰ ለአቅመ አዳም በደረሰ ሰው ላይ ግዴታ ነው። ስለዚህ ያንን ግን አንተ ያ ነገር መጾምህ ወይም ደግሞ ይህን ጾምን መጾምህ አንተን አደጋ ላይ ለጤናህ በጣም አስጊ ደረጃና የሚያሳምምህ ከሆነ ጾሙ ግዴታ አንተ ላይ አይሆንም ማለት ነው። ጾሙ ግዴታ አይሆንብህም። አንደኛ ይህንን ማወቅ ያለብህ። አይ መድኃኒቶቹ አሉ። መድኃኒቶችን ግን ከአፍጥር በኋላ ብሎ ማለት ለምሳሌ ወደ 1 ሰዓት አካባቢ ምሽት ጾሙ ካለቀ ማለት ነው፣ በኋላ ፀሐይ ከገባች በኋላ ማለት ነው። እና በዛ በሌሊቱና በማታው ክፍለ ጊዜ ያንን መድኃኒት መውሰድ እችላለሁ፣ ታይሙን አሬንጅ ማድረግ ችዬ ቀኑን ግን መጾም እችላለሁ የምትል ከሆነ መጾም ትችላለህ በዛ ታይም። አይ ኖ ይሄ መድኃኒቱ ግን እንደዚህ የሚወሰድ ስላልሆነ በቀኑ ክፍለ ጊዜ ግዴታ የሚወሰድ ነው፣ መድኃኒቱ ብቻ ሳይሆን መጾም የራሱ ለጤናዬ ጉዳት ያደርስብኛል፣ መጾም የራሱ ጉዳት ነው የሚል የሄልዝ ኮምፕሌክሲቲ ነገር ካለ አንተ ላይ ግዴታ አይሆንም፣ ጾሙ አንተ ላይ ግዴታ አይሆንም። እንደውም መጾሙ ይጠላል። አንተ ላይ ህመም እያለብህ መጾምህ ህመምህን አባብሶ ለከፋ ደረጃ የሚያደርስህ ከሆነ እንደውም መጾም አይቻልም። ለምን? አላህ ሱብሓነሁ ወተዓላ ነፍስን አንድን ሰው ከሚችለው ነገር በላይ አላስገድዳትም። በምንችለው ነው አላህ ሱብሓነሁ ወተዓላ ያዘዘን። ግልጽ ነው። በምንችለው ነው ያዘዘን። ስፔሲፊክ የሆነ ሲናሪዮን ያው በህመም ደረጃ ጀነራሊ ይሄን ይመስላል። ግን ያንተ ደግሞ እንዴት ነው ምናምን የሚለውን አንተው ታውቃለህ። ህመሙ በምን ያክል መጠን ነው፣ መድኃኒቶቹ መወሰድ ያለባቸው መቼ ናቸው፣ እንደዚህ አይነት ነገሮች ያው ስፔሲፊክ የሆኑ ነገሮች አንተ ታውቃለህ ማለት ነው። ግልጽ ሆኖልሃል? አዎ በሚገባ። እሺ አመሰግናለሁ። ኸይር ኢንሻአላህ። ሲና ላውራ ቀጥላብል ከሪም ከሲና ጋር። እሺ ሲና ምንድን ነው ሀሳብሽ? ቅድም ጀምሮ የጠበቅሽ ይሰማል? ድምጽ? መጀመሪያ እኔ ጥያቄ መኖሩብኝ ሳይሆን አንድ እህቴ በተመለከተ ነበር። አያሰማም። አሁንስ የሚረብሽ ነገር አለ? አሁን ይሻላል። ቀጥል። መልካም። እሺ መጀመሪያ ላይ እህቴ ቲጂን ጌታችን መድኃኒታችን ኢየሱስ ክርስቶስ አማላጅ መሆኑ እንጂ አምላክ መሆኑ መጽሐፍ ቅዱስ ላይ እንዳሌለ ስትነግራት ነበረ። እንዲሁ ወንድሜ እዚህ ጋር ነበረ፣ ሁለቱ ሳይወጡ ነበረ እኔ ጥያቄ መጠየቅ የፈለግኩት። ኤኒዌይስ እሺ እሷ ብትወጣ ባትኖርም እኔ ጥያቄ ልጠይቅ።
ቀጥታ ወደ ሀሳብሽ ግቢ። አሁን ሪፍሌክሽን ምናምን አትስጪ። ምናልባት ተሳስታችሁ ነበር እዛ ቦታ ላይ ከሰዎች ጋር ስታወቃሽ የተሳሳትኩት ራሱ ተሳስተ ነበር። ኢየሱስ ነብይ ነው ተሳስቻለሁ። ጌታችን ተሳስተሃል። ጌታችን መድኃኒታችን ኢየሱስ ክርስቶስ አምላክ እንጂ ነብይ አይደለም። ጌታ ነው። ይኸውልህ ጌታ ቃይ እነሰ መጀመሪያ እኔ አንተ መልስልኝ መጀመሪያ እኔ ምን አልኩ? ንግግር እያደረክ ያለው ቴውላት ሾክ በመጀመሪያ ማለት ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ እኔ ከፍትልሃለሁ ከፈለግ ተረጋጊ። ቆይ አንዴ ተረጋጊና ተረጋጊ። ኢንፎርማቲሽን ከሆነ አሁን ኢየሱስ ነብይ አይደለም አልሽ ተሳስታችሁ ነው አላልሽ? እንደዛ አልሽ አይደል? አዎ ነብይ አይደለም አምላክ ነው። እሺ ሉቃስ 3:22 ላይ እንትን ሐዋርያት ሥራ ምዕራፍ 3 ላይ ከተለ ምዕራፍ ስንት ላይ መሰለኝ? ለከፈተ ፋይል ስላለ የማይመች ከሆነ አለውኝ። እሺ ብሮ ከፍትልሃለሁ ስራ ላይ ከሆንክ በቃ ችግር የለውም። አውስቲ ክፈት ወይ ክፈቱ። ያው አይ ክፈት ብሮ እዛ ላይ ተሳስታችኋል ነብይ አይደለም ማለት ነው። እሺ መጀመሪያ ከነማን ላሳይሽ? ይብሮ የሚረብሽ ድምፅ አለ። አዎ ለዛ ክፈትና ቁጥር ነገረኝ። ሐዋርያት ሥራ ምዕራፍ 3 ቁጥር 22 ጀምሮ ነገር አስክፈት። እየተወላወለ ነው። እሺ ሲና ይታይሻል ብሮ። ሌላ ሰው ክፈቱ። እሺ ይቅርታ ይንገጫገጫል። በትልቁ አድርገኝ። ላይም በትልቅ አድርገው ከፍትልሃለሁ። ሐዋርያት ሥራ ምዕራፍ 3 ከቁጥር 18 ጀምሮ ወይም ከቁጥር 17 ጀምሮ ያው እዚህ ላይ ምን ብሎ ይናገራል? ሴና እነ ሐዋርያት ሥራ ላይ እነ ጴጥሮስ ምን አለው? አሁንም ወንድሞች ሆይ እናንተ እንደ አለቆቻችሁ ደግሞ አለማወቅ እንዳደረጉ ታውቃለሁ። እግዚአብሔር ግን ክርስቶስ መከራ አስቀድሞ እንደሚቀር በነቢያት አፍ ሁሉ የተናገረውን ፈጸመው አለ። ስለዚህ እግዚአብሔር በነቢያት አፍ የተናገረውን ይላል። እስከዚህ ድረስ ሴና አይደል? በነቢያት አፍ የተናገረው ምንድን ነው? ምን እንደሆነ አሁን ዝቅ አድርግ ከጥንት ጀምሮ እንደተናገረ ይናገርና ዝቅ አድርግ ኢብራሂም ዝቅ በል። ያው ቁጥር 22 ላይ ለምሳሌ ስለ ሙሴ የጠቀሰ ቁጥር 22 ላይ ቁጥር 22 እዚህ ጋር ቆራርጣት አንብበው፣ ሙሉን አንብበው፣ ቆራርጣት አንብበው፣ ሙሉን አንብበው። አሁን እስከፈለግከው አይደለም እስከፈለግከው ድረስ ሂደትን ማስረዳት ስትፈልግ እኔ ሁሉንም አልኩ ወይ አልጮህ ምን አላልኩኝ። ይኸው አሁን እየጮሽ ነው። አንዴ ተረጋጊ። ጌታ ሆይ ትዕግስት ስጠኝ። አሁን አውቀሽዋል። እውነቱን ለማደፍረስ ፈልገህ ነው። የመረበስ ጀመረች ሲገባት። ቆይ ተረጋጊ፣ ለህዝቡም እንዲገባው ማለት ነው። እዚሁ ላይ ቀጥሎ ምን አለ? እግዚአብሔር በነቢያት በኩል የተናገረዋል። ከዛ ቁጥር 22 ሙሴ ለአባቶች አለ ጌታ አምላክ እኔን እንዳስነሳኝ ነብይን አይደለም። እግዚአብሔር ለነቢያቶች የተናገረው ምንድን ነው? ይኸው ለምሳሌ ለሙሴ የተናገረውን የጠቀሰ። ቆይ ተረጋጊ። ለሙሴ ምንድን ነው የተናገረው? ጌታ አምላክ እኔን እንዳስነሳኝ ነብይን ከወንድሞቻችሁ ያስነሳላችኋል፣ በሚነግራችሁ ሁሉ እርሱ ስሙት ብሎ እንደተናገረ ያስቀመጡ እዚያ ወደ ላይ። ይሄ ክፍል ስለ ኢየሱስ እንደሆነ ተናገሩ። ማን አምላክ እንደ ሙሴ ያለ ነብይ እንደሚያስነሳ፣ ስለዚህ ኢየሱስ እንደ ሙሴ ያለ ነብይ ነው ብለው አስቀመጡ። ይሄ ሐዋርያት ሥራ ላይ አንቺም ስሚ ነው። ለእዛን ጊዜ ሲጻፍም ለሌሎች ስሙ ተብሎ ነው። አንቺም እዚህ ስታነቢ ስሚ። ከዚያው እዛው አውድ ላይ ቁጥር 21 ላይ እግዚአብሔር ከጥንት ጀምሮ በቅዱሳን በነቢያቱ አፍ የተናገረው ብሎ ይናገራል። እዛው ቁጥር 21 ላይ አውድ ላይ ምንም ሳልቆርጥ ነው የነገርኩት። እዛው ቁጥር 21 ላይ እግዚአብሔር ከጥንት ጀምሮ በቅዱሳን ነቢያቱ አፍ የተናገረውን ነገር ሁሉ እስከሚታሰብ ድረስ ሰማይ ይቀበለው ዘንድ ይገባል የተናገረው። ምን ለምሳሌ ሲባል ቁጥር 22 ላይ ምን አለ? ሙሴ ለአባቶች ጌታ አምላክ እኔን እንዳስነሳኝ ነቢይን ከወንድሞቻችሁ ያስነሳላቸው፣ በሚነግራችሁ ሁሉ ስሙት። ያንን ነቢይ የማትሰማውን ሰው ተለይታ ትጠፋልሻል። ከዛ ቀጥሎ ሳሙኤልንም ጠቀሰ፣ ስለ ኢየሱስ የተነገሩት ነው። ስለዚህ ኢየሱስ ነቢይ ስለመሆኑ ግልጽ ነው። ስለዚህ ሴና ከዛሬ ጀምሮ ኢየሱስ ነቢይ አይደለም የምትዩን ነገር አስተካኪ።
ካልሆነ ከነ ጴጥሮስ ጋር በፊት ለፊት ትጋጫለሽ። ነው አልጋጭም ከነሱ ጋር፣ ምክንያቱም እኔ የሐዋርያቶቹ የነ ቅዱስና የነ ጴጥሮስ ልጆች ነኝ ማለት ነው። ጥቅስ ውሸት ነው። ትርጓሜውን አትሳሳት። ቅድም ለእህቴ ምን ስትላት ኖ ልዝለልል ይሄንን ውሸት አልቀበለውም። ምክንያቱም ትርጓሜውን እኔ ከአባቶች እግር ስር እንጂ ከአንተ እግር ስር ቁጭ ብዬ ስለማልማር ማለት ነው። አንድ ነገር ደግሞ ጌታችን መድኃኒታችን ኢየሱስ ክርስቶስ ነቢይ ነው ካል እንደ ጅል አንዱ ነገር እሺ፣ እዚህ ላይ አስረዳኝ፣ እዚህ ጋር አስረዳኝ። ጌታችን መድኃኒታችን ኢየሱስ ክርስቶስ ነቢይ ነው ካልክ ማለት ነው። እሺ ነቢይ አሁን ከተረጋገሽ ይሻላል። በቃ አሁን እዚህ ጋር ነብይ ካልካት በይኝ። ሌላ ጥያቄ ካለሽ ወደ ቀጠኛው ጥያቄ ሂጂ እንጂ እራሱን ቀጥይ እኔን ለማሳመን ነው። እሺ እኔን ለማሳመን ነው። ቅድም ስትል የነበረው ጌቶች ለመናገር ነው። እሺ አንዴ ልናገር። እሺ እውነት ነው የተናገርኩ፣ ለአንተ እውነት ይሁንልክ ማለት ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ በመጽሐፍ ቅዱስ ውስጥ ነብይ ብሎ አልተጻፈም። የጌቶች ጌታ የአምላኮች አምላክ ነው። በጌትነት እኔ ባለቤቴን ሳራን ጠቅሳታል ማለት ነው። ጣልቃ ትግባ፣ ጣልቃ ትግባ። ቆይ አንዴ ልጨርስልህ። ነቢይ ነው ተብሎ አልተጻፈም ስትይ ውሸት ነው። አላቅም አነባለሁ ከዚህ በኋላ በይ። አሁን የተናገርነው ነገር እዚሁ አልተብሎ አልተጻፈም። ስ እንዴ እንዴት ነው ማላቋረጥሽ? ወይ እዚህ ጋር የተጻፈውን ምን እነ ጴጥሮስ ተናገሩ እኮ በሙሴ የተነገረውን እንደ ሙሴ ያለ ነቢይ ነው ኢየሱስ ብሎ አስቀመጡ፣ ጨረሱ። እሺ ተናገሩ አይደለም። በዚሁ ሊድል እሺ፣ እዚሁ ሊድል የማቴዎስ ወንጌል ላይ ግባና ማለት ነው ምዕራፍ 17 ላይ ገልጠ አንብብልኝ ማለት ነው። ይኸውልህ እሺ፣ ጌታችን መድኃኒታችን ኢየሱስ ክርስቶስ ያስቆይ ልናገር፣ ጣልቃ ትግባ እንድትከፍት አይደለም መጀመሪያ ልንገርህና ማለት ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ ነቢይ የሆነ አምላክነቱን እብራሂም ሳልጨርስ ጣልቃ ትግባ። ቆይ ልናገርና ከዛ ማቴዎስ ስንት ነው ያልኩሽ? ተናግሬ ጨርሼ ምዕራፉ መናገር ይችላል። አውርታት ጨርስ ይብሮ አውርታት ጨርስ። ማቴዎስ ተዋት ይብሮ አውርታት ጨርስ ችግር የምሲና ቀጥይ። በመጀመሪያ እኔ ሌላው ይቅርና ሳራን ምሳሌ አድርጋችሁ ቅድም አንስታችሁ ነበረ። ቅዱስ አብርሃምን ጌታዬ ብላ ትጠራዋለች። ያንን ጌታዬ ብላ የምትጠራው ክብር ስለሚገባው ነው። ማቴዎስ ላይ ያልሽው የጀመርሽውን ጨርሽ ነው። ዘመረ ማቴዎስ ላይ ያልሽው ነው። ማትረጋጋው አንተ ለምንድን ነው ማትረጋጋው? ለምን ትችላለህ? ሰውን አደናብቆ ለመጣል ነው። ኤርፎኑ ንገሪው ፕሊዝ። ይኸውልሽ ምን መሰለሽ ዜና አሁን ዝም ብለን ስናዳምጥሽ 10 ቦታ አሁን ማቴዎስ ላይ ያለው ልጨርስ ሀሳቡን እሺ ብለን ዝም ስንል ወደ አብርሃም ወደ ምናምን የቀድሞ ሌላ ወሬ ሳትቢው የቀድሞውን ጥቅስ ጨረስን ስለ ነብይነቱ። አሁን ደግሞ ሌላ መታወሪውን ማቴዎስ ወንጌል ያልሽውን አውሪና ከዛ እንከፍታለን። ማቴዎስ ያልሽው ላይ ቀጥይ። እናንተ ስልጣን ስላላችሁ ሰው ሙይት ታደርጋላችሁ። ማውራት ስለምትችል ደግሞ አንተ ዝም ብለህ ታወራለህ። እኔ አድማጭ ነኝ ማለት ነው። እና ወይ አትሳሳት። እንደዛ ካልክ ደግሞ ጣልቃ አትግባ። እሺ ጌታችን መድኃኒታችን ኢየሱስ ክርስቶስ እንዲሁም ደግሞ አንተ ኢሳ የምትለው አንተ ጋር ነብይ የሆነ ያለውን ነብይ ነው የእናንተ አምላክ ነው ብላችሁ መታመልኩት ነው ካልክ ደግሞ እሺ ከነቢያቶች መካከል ጌትነቱን አምላክነቱን የገለጠውን ነቢይ አምጣልኝ። እሺ ጌታችን መድኃኒታችን ኢየሱስ ክርስቶስ ነቢይ ነው። ስለዚህ ደግሞ ይሄንን ደግሞ የማቴዎስ ወንጌል ምዕራፍ 17 ላይ ግባና አንብብልኝ። ጨርስም በቃች ልጅ አንድ የተረጋጋ ሴና የመጀመሪያው ጥያቄ ምንም ስለ እውቀት ስላሌለክ እኮ ነው። አሁን እያሩሽ ነው። በስነ ስርዓት አውሪያቸው። እሺ እምነት አይደለም ምንድን ነው ጣልቃ የሚገቡት? እምነትን ለማጠጣል ለምንድን ነው የሚያወሩት? አንተ እሱ ምትመል ነው። በስነ ስርዓት ነው እያወራሁት ያሉት ማለት ነው። እነሱ ናቸው በስርዓት ማያወሩት። በጣም ታገስናት፣ ወላሂ በጣም ታገስናት። አሁን ያዳምጣቸው ደግሞ አንተ እውቀት ስለሌለህ ምናምን ብለሽ እንትን ትበያቸው ያወሩ። እሺ ሲና ሐዋርያ ስንት ላይ ነው? ቆይ ኢብራሂም ሐዋርያ ስራ ምዕራፍ 2 ላይ ያለውን ወይም ደግሞ ሐዋርያ ስራ ላይ የተጠቀሰውን ኢየሱስ ነብይ እንደሆነ አስቀመጥን። እኔ በቃ ሄጄ አነባለሁ አልሽ። ተው ነው ነብይ እንደሆነ ተቀምጧል። እጅ አነባለሁ አላልኩም። አንተ ተርጉመ ባነበብከው ልክ አንተ አልቀበልም ነው ያልኩትኝ። አሁን ትሰማለህ። እሺ አንቺ አስረጅንሽ። ክፈትላት ኢብሮ፣ ክፈትላት የሐዋርያ ስራ ያለውን ክፈትና እሷ ታስረዳንሽ። ያነበብሽ አስረጅን። አንድ ክፈትላት።
እንግዲያውስ አስረጅን እዚህ ላይ ከቁጥር 21 ጀምሪና አንተ አባቶች ጋር ሂድና ተማር እኮ ታዲያ ይኸው እዚህ ላይ ምክንያቱም አንተ ሄደህ እንደምትተረጉመው አይደለም። ይኸው ነብይ ይላል። ይኸው ተርጉመን አይደለም ቀጥታ ነው የሚለው። እግዚአብሔር ከጥንት ጀምሮ በቅዱሳን በነቢያቱ አፍ ተናገረ አሉና ሙሴም ለአባቶች ጌታ አምላክ እኔን እንዳስነሳኝ ነብይን ያስነሳላቸዋል። መች ተረጎምክ? ይኸው ነብይን ያስነሳል እያለ እኮ ነው እዚህ ጋር። በሙሴ ለኢየሱስ ስለ ኢየሱስ ተነግሯል አሉና ይኸው ነብይን ያስነሳል። በሙሴ ስለ ኢየሱስ ነብይ እንደሆነ ተነግሯል አሉ። ያው እኔ ጻፍኩት፣ እኔ ያልጻፍኩትም ራሱ ነው የተጻፈው እንደዚህ። ነብይ ከሆነ እኮ ትክክል ናት እኮ። ነብይ ከሆነ አምላክ ሊሆን አይችልም። ምክንያቱም አንድ ካል ነብይ ከሆነ የማን ነብይ ነው ይባላል? የአምላክ ነብይ። እኛ ምን አለን? እንደዛ ነው ያልነው። ኢየሱስ የአምላክ ነብይ ነው። በቃ አለቀ። እሺ ሲና ተረዳሻል? አልተረዳውም። እሺ ኢየሱስ ክርስቶስ ነብይ እንደሆነ መጽሐፍ ቅዱስ አልተናገረም ያልሽው አይደለ? አዎ። ምክንያቱም ከአዲስ ኪዳን መጽሐፍ ቅዱስ ቃል በቃል የወለ እሱ ማለት ነው። ቃል በቃል ከአዲስ ኪዳን ማለት ብሉ ኪዳንን ካልክ ብሉ ኪዳን ለእኛ ለኦርቶዶክሳውያን የትእዛዝ መጽሐፍቶች ናቸው። አዲስ ኪዳን ደግሞ ጌታችን መድኃኒታችን ኢየሱስ ክርስቶስ ሞትን ከተቀበለ በኋላ የምንከተለው መጽሐፍ ቅዱስ ነው። ስለዚህ እኔ አሁን አስረግጬ የምፈልገው አዲስ ኪዳን ላይ ነው። አዲስ ኪዳን ላይ የትም ላይ ግባና ኢየሱስ ክርስቶስ ነብይ ነው በቃ ኢየሱስ ክርስቶስ ነብይ ነው ኦር ደግሞ ኢየሱስ ነብይ ነች የምትለው እችን ቃል አምጣልኝ ከአዲስ ኪዳን። እሺ የማቴዎስ ወንጌል ምዕራፍ 21 ቁጥር 11 ማቴዎስ ወንጌል ምዕራፍ 21 ቁጥር 11 አላት አንድ ጊዜ ቁጥር ኢየሱስ ነብይ ነው የሚል ቃል በቃል አሳይ ነው ያለችው። ነብዩ ኢየሱስ የሚል ቃል በቃል እናሳይሽ በቃ ማቴዎስ ወንጌል ምዕራፍ 21 11 ማቴዎስ ወንጌል ማቴዎስ ነው ያልኩት። ይኸው በደንብ እሱ አይደለም ማቴዎስ ሌላው ማቴዎስ ወንጌል 21 ያ ከ10 ጀምረን ያ ወደ ኢየሩሳሌምን በገባ ጊዜ መላው ከተማ ይህ ማን ነው ብሎ ተናወጠ። ህዝቡም ይህ ከገሊላ ናዝሬት የመጣ ነብዩ ኢየሱስ ነው አሉ። እኛም ደንግጠናል። ነብዩ ኢየሱስ ያ እንደነግጥም አትሳሳት፣ እኛ እንደነግጥ። እሺ እኔ እንደዛ ካልክ ደግሞ እዚሁ የማቴዎስ ወንጌል ላይ ምዕራፍ 35 ከቁጥር 31 ላይ የሰው ልጅ ጌትነቱን ማለት ጥያቄ አይፈጥርብኝም እኔ ማለት ነው። ስለ ክርስቶስ መምጣት አምላክ ነብይ እሺ ነብይ ተመልሶ አይመጣም። ጌታችን መድኃኒታችን ኢየሱስ ክርስቶስ ግን አምላክ ስለሆነ በዳግመ ምጽአት ደግሞ ለፍርድ ተመልሶ ወደዚች ዓለም ይመጣል። የሰው ልጅ በጌትነቱ ቅዱሳን መላእክትን አስከትሎ በሚመጣበት ጊዜ ይላል። ታዲያ እዚህ ጋር የክርስቶስ አምላክነትን አይናገርም? እኔ የምልሽ ሴና ነብዩ ኢየሱስ የሚል የለም ብለሽ ነበር። ነብይ መሆኑን አምነሽ ነው ሌላ ሀሳብ የምታነሺው? አላመንኩኝም። ምክንያቱም አያስደነግጠኝም። ምክንያቱም ይኸውልህ በኢየሩሳሌም እስራኤላውያን አይሁድ እስካሁን ክርስቶስ እንኳን ተሰቅሎላቸው እንኳን ገና የሚመጣው መሲህ የሚጠብቁ ናቸው። ስለዚህ እነዚህ እስራኤላውያን የጻፉት ስለሆነ አላምንም፣ አምኜ አልቀበል። ይቅርታ። ማን የጻፈውን የፈለግሽው አንቺ? እስራኤላውያን የጻፉትን ማትቀበል ከሆነ ማን የጻፈው? እሺ አንብበው፣ ቀጥለህ አንብበው እኮ አልኩ። ይኸው ይህንን ነብዩ ኢየሱስ ነው አሉ የሚለውን ልክ ናቸው ወይስ አይደሉም? እስራኤላውያን የጻፉትን አልቀበልም ካልሽ ማን የጻፈው? ኢትዮጵያውያን የጻፉትን ነው ወይስ አሜሪካውያን? ማን የጻፈው? ጌታችን ኢየሱስ ክርስቶስ ያመኑትም ያመኑት ሁሉ አምላክነቱን ተአምራቱን ሁሉ እያዩት አምላክ ብሎ እያስቀበሉ አሉ። ስለዚህ እስራኤላውያን የተናገሩት ማቴዎስ ጻፈው።
እሱ ቀጥል። ከአንተ ጋር ከተግባባችሁ ትንሽ እሺ ይሰማል። በቃ ነብይ ኢየሱስ የሚል የለም አሳዩ ስላለች ነበረ። ከኔ ነው ከሁሱ ነው የተቋረጠው። ሲና ይሰማሻል? ያው ነቢዩ ኢየሱስ የሚለውን ቃል በቃል አሳይ ብለሽ ነበር፣ አሳየንሽ። ምን ትያለሽ? አትቀበይም? ትቀበያዋለሽ? አትቀበይም? ትቀበያዋለሽ? ሲና አልቀበልም። መጽሐፉን አይደለም አንተ ባነበብከውና በተረጎምከው መንገድ አልቀበልህም። ምንም ትርጉም አለ? አልተረጎምኩም። ነቢዩ ኢየሱስ የሚል መጽሐፍቱ ላይ አምጦልኝ ያሳዩኛል። ቃል በቃል አመጣል። ይሄን ቃል ትቀበያለሽ? አትቀበይም? ይሄን ቃል ነቢዩ ኢየሱስ የሚለውን የመጽሐፍ ቅዱስ ትቀበያለሽ? አትቀበይም? ሲና መጽሐፉም ስለምከተለው መጽሐፉን እቀበለዋለሁ። አንተ በምታነበው መንገድ ደግሞ አልቀበልህም። እኔም ፍችኝና መጽሐፍ ኖ አልፈታህም። ምክንያቱም ሙሉን አታነበውማ። ቀጥላ አንብቦ። እሺ ሙሉን አንብብልኝ። ለምን ነቢይ እንደተባለ በታች ፍቹ ስለሚገኝ ማለት ነው። ነቢዩ ኢየሱስ የሚለውን ተቀበይዋለሽ? ኢየሱስን ወደ መቅደስ ገባና የሚለውን ቀጥለ ሙሉን አንብቦ። እሺ ምዕራፉ ሙሉን አንብቦ እና ልስማ። ስለዚህ አንብቦ ሙሉን አንብበኝ። አይ ሙሉ እቺን ብቻ አስምረህበት እንድታወጣ አይደለም። ስለዚህ ሙሉን አንብቦ። ጥያቄው ምን ነበር የጠየቅሽው? ምን ነበር የጠየቅሽው? የጠየቅሽው ጥያቄ ምን ነበር? ለምን እንደሆነ ታውቃለህ? እሱ ሙሉውን ካነበብከው ከላይ ጀመርክ መጨረሻውን ይሄ ምዕራፍ ነው። ይሄ ምዕራፍ ካነበብከው እዚህ ጋር ነቢይ የተባለበት ፍቹ ደግሞ ከታች ታገኛለህ። ሐዋርያቶቹን የጻፉትም ማለት ነው። ነቢዩ ኢየሱስ የሚል ቃል አሳየኝ ነበር ያልሽው ወይንስ አልነበር? አዎ ብዬ አለው፣ ግን አልተሳሳትም። ልክ ነህ። ግን በዚሁ ልክ ደግሞ አምኜ ካልቀበለማ ሙሉን አስነብብ፣ ሙሉን አንብብ፣ ሙሉውን አንብብ። ለምን ፍቺው ስላለ ነው። እዚሁ ፍቺው ስላለ ነው። ሐዋርያው ማቴዎስ ጽፈው ከታች ደግሞ ያስቀምጠዋል። እሺ አንቺ ፍችልን በቃ አንብቢና ችግር የለም። ሙሉውን አንብቡት፣ ሙሉውን አስነብበው። ይኸው ቀጥለው አንብበው አንተ ሙሉውን ስለማይታየኝ ብዙ ይነበባል። ያው ሁላችንም ይነበበና አንቺ የተለየሽ አይደለሽም። አስነብባትና ትርጉሙን ከዚያ በኋላ ተንገረን እሷ ችግር የለም። መጽሐፍ አንቺ ቀጥል። እንደዚህ እናያደርግ ሲና ሙሉ 46 ቆይ ብሮ አንብቢና አሁን ትርጉሙን ነገር እየጠበቅንሽ። ኦኬ የቱ ናሽ? አለውኝ እኮ እሱ ያንብብ። ኢብራሂም ያንብበው፣ ሙሉን አንብበው። አንቺ ነሽ የምታነቢው ወገናት። አንቺ እኮ ህዝቡ የተናገረውን ሐዋርያቶቹ እኮ የጻፉት ህዝቡ የተናገረው ነው። ህዝቡ የተናገረውን ደግሞ አምጥተህ ይሄ ነው ልትል አትችልም አንተ ማለት ነው። ስለዚህ አንተ ለምን ፈራከው? የመጽሐፍ ቅዱስን ቃል ለምን ፈራከው? ሙሉን አንብበው አንተ። መፍራት አይደለም ወገናት። ስለዚህ አንብበው አንቺ ያነበብሽ እንድታስረጅን ነው የአንቺ መጽሐፍ ስለሆነ አንተ አንብበው፣ እኔ ልስማ ከአንተ አንብበው። ከዛ ሁለታችንም ደግሞ እንረዳለን፣ እኔም አንተም ማለት ነው። በቃ አሁን ምን ታደርጊያለሽ? ስለማይነበበኝ ነው አልሽ ቅድም አይደለ? አሁን ይነበብሻል አይነበብሽ? አንተ ለምን አታነበውም? ለምን ፈራኸው? መፍራት አይደለም ወገናችን እኮ አስነብበው። ይኸው አስነብበው። አሁን ይሄን አንብቢና አንቺ ተርጉም የለም። እሺ
ይኸውልህ እዚህ ጋር ማለት ነው ጌታችን መድኃኒታችን ኢየሱስ ክርስቶስ ማለት ነው ከእስራኤል ወደ ሌላኛይቷ ሀገር ሁሉ ሲዟዟር ህዝቡ የሚጠብቁት መሲ ነበረ ማለት ነው። ይሄ ማን ነው እያሉ ክርስቶስን ይዘባበቱበት ነበረ። ገባክ? ይሄ የአምላክ ልጅ ነው። ምክንያቱም አሁንም ቢሆን በእስራኤል ሀገር የክርስቶስን የመሲሁን መምጣት የሚጠብቁ ሰዎች አሉ። ስለዚህ አንተ ህዝቡ የተናገረውን እዚህ ጋር አምጥተህ ይኸው ነብይ ብሏል። ህዝብ ነብይ ስላሉት አሁንም እኮ አምላክነቱን ያልተቀበሉት የክርስቶስን አምላክነት ሳይቀበሉ አይደለም አይሁድ ወግሮ የገደሉት ክርስቶስን ግን ደግሞ አምላክነቱን የተቀበሉት ደግሞ አብሮ ሲያለቅሱ ነበረ መከራውን ሁሉ እያዩ ማለት ነው። ስለዚህ አንተ መጽሐፍ ቅዱሱን አትፍራው። እዚህ ላይ ፍቹን ታገኛለህ። ከታችም ይላል እኮ ኢየሱስ ወደ ቤተ መቅደስ ገባ። ከዛ ቤተ መቅደስ ገብቶ ምንድን ነው ያደረገው? ኢየሱስ አስነብብ እኮ አንተ አንብብ። እኔ አልፈታም እኮ መጽሐፉ ራሱ ይፈታልሃል። አንተ ለምን ፈራክ? መፍራት አይደለም 10 ጊዜ መፍራት። በቃ አንተ አንብበዋ ለምን ፈራክ? ቀስበይ አዳምጪ፣ ቀስበይ። ምን ሆነሽ ነው? ትልቅ ሴት አይደለሽ? እንዳዳምጪ እንጂ ምን አልሽን? ቅድም አንዱ አንብቢ ስንላት ስለማይታየኝ ነው አለች። እሺ ጥሩ፣ አሁን ይታያል አይታይም? ይታያታል። እየዋሸች ነው ማለት ነው። አንብቢና ፍችል። እንዲያው መጽሐፍ ነው። አንተ አንብበው። እውነት አንተ ልታስተምረኝ ከሆነ አንብበው። ኢብራሂም ሙሉውን አንብበው። በቃ ክርስትናን ሁሌ እንዳጣጣልክ አይደለም፣ ያንብበው። እሺ አንብብላት። በቃ ይብሮ ታንብብና እያንዳንዱን ጥቅስ አንብብና ትርጉም ይገርም። እሷ ምን ልታስመጣ እንደሆነ በቃ እኛ ነው እንደዚህ ይላል። እንደውም በጥሩ ነው ማነብልሽ። ህዝቡም ይህ ከገሊላ ናዝሬት የመጣ ነብዩ ኢየሱስ ነው አሉ። ወደታች ነው ማነብልሽ አይደለ? ጀምሮ እንደውም ከጀምሮ ከላይ ጀምሮና ሙሉ ነው 46 አንቀጽ ሙሉ። አዎ አንብበው፣ ምን ችግር አለው? አረ ቤትሽ ምን ልታነቢ ነው? ሱብሃንአላህ ምንም ቤት ምልት በጣም ብዙ ሌሎች እናንተ ለምን ፈራችሁ? ምን ችግር አለው? እውነት ከሆነ እኮ ብዙ ሰዎችን ታድናላችሁ። ለምን ፈራችሁ ታዲያ እናንተ? ሙሉ 46 አንቀጽ አንብቡ ትለናለች ወይ? ሀሳቡን ንገሪን። እንዴት ነው ነገሩ? ምን ነበር ቅድም ያለችው? ከታች አለ ትርጉሙ ብላን ነበር። አሁን ከታች ሊነበብ ሲል ደግሞ ሙሉ መጽሐፍ ነው። የመጀመሪያ ጥያቄዋ ምን ነበር? እንደሰማችኋት መጽሐፍ ቅዱስ ላይ ከብሉይ ኪዳን አልቀበርም፣ ችግር የለውም ከአዲስ ኪዳን ላይ አለች። ነቢዩ ኢየሱስ የሚል ቃል አትሳሳት ወገን፣ ረጋበል። እኔ ከአዲስ ከብሉይ ኪዳን አልቀበልም አላልኩም። ይኸውልህ ተከባብረን እናወራ። አዲስ ብሉይ ኪዳን የትእዛዝ መጽሐፍት ነው፣ ግን አዲስ ኪዳን ላይ አንብብ ነው ያልኩት። እሺ በጣም ጥሩ። ስለዚህ አሁን ስሙ ይታረጋላችሁ። ስለዚህ እሺ ከ12 ጀምርና አንብብ፣ ወደ ታች ጀምሮ ማለት ነው። አንብቡ። እሺ አነብልሻለሁ። ይህ ከገሊላ ናዝሬት የመጣ ነብዩ ኢየሱስ ነው አሉ። ኢየሱስም ወደ መቅደስ ገባና በመቅደስ የሚሸጡትና የሚገዙትን ሁሉ አወጣ። የገንዘብ ለዋጮችንም ገበታዎች የእርግብ ሻጮችንም ወንበሮች ገለበጠና ቤቴ የጸሎት ቤት ትባላለች ተብሎ ተጽፏል፣ እናንተ ግን የወንበዶች ዋሻ አደረጋችኋት አላቸው። በመቅደስም ዕውሮችና አንካሶች ወደ እርሱ ቀረቡና ፈወሳቸው። ነገር ግን የካህናት አለቆች አቁም፣ እዚህ ጋር አቁምልኝ። ከነቢያቶቹ መካከል ክርስቶስ ስልጣን ሳይሰጣቸው ዕውራኖችን እመማኖችን የፈወሰውን ነቢይ አምጣልኝ። አውጣ። ከነቢያቶች መካከል በሽተኛን፣ ደዌያንን፣ ዕውራንን፣ ሽባችን የፈታውን ነቢይ አምጣልኝ። እሱን እንመጣለን። አሁን ግን ጥያቄው ምን ነበረ? ኖ ይኸው እዚህ እኮ ቃል በቃል እኮ መጽሐፍ ቅዱስ እኮ ይናገራል፣ መልስ ስላለው ማለት ነው። ይኸው አንተ ለምን ትፈራለህ? ጥያቄው ምን ነበር? ኢየሱስ ነብይ ነው የሚል የለም መጽሐፍ። አንተ ለምን አንድ ነገር ላይ ብቻ እዛው ግግም ትላለህ? ለምን እዛው ጋር ድግም ትላለህ? አንቺ ቅድም መጀመሪያ መተሽ የጠየቅሽውን በቀጥታ ሆነ ነው። ስለዚህ ምን አለች ቅድም? ነብዩ ኢየሱስ የሚል መጽሐፍ ቅዱስ ላይ በፍጹም አታመጡም የለም ማለት። እሺ እብራሂም ቀጥል አንብብ። ደስ የሚለው ነገር እኮ ኦርቶዶክስ እቺ ናት፣ ፍቅር የሆነች ማለት ነው። እብራሂም ቀጥል አንብብልኝ። ምን ነበር ያለችው መጀመሪያ ስጠይቅ ጊዜ?
ነቢዩ ኢየሱስ የሚል ቃል መጽሐፍ ቅዱስ ላይ የለም ማለት ስናመጣላት፣ አሁን ምን አለች? እዚያው ላይ ለምን ግግም ትላለህ አለች። እንዴ የጠየቅሽን ጥያቄ እኮ ነው። አንቺ ራስሽ ምን አልሽን? የቱ ጋ ነው ነቢዩ ኢየሱስ የሚለው አልሽን አይደለ? አሳየንሽ። አይ ትርጉም አለው ከታች አልሽን። ትርጉሙ ምንድን ነው ብለን ስንጠይቅሽ አነበብሽና ይኸው እኮ ማለት ነው ነቢይ ነው ብሎ ነቢይ ተረጋጊ፣ ልጨርስ። እሱ ለምን ትደክማለህ? ቤት ስለሆንኩ ነው ሙይት የምታደርገው እናንተ እኮ እሺ። ለመጨረሻ ጊዜ ያያችኋት አይደል? ጭራሽ መታ እናንተ እንዲህ ናችሁ ለማለት ነው የመጣሽው፣ አውቃለሁ። እሱንም ቢሆን ግን እየታገስኩሽ ነው። አዳምጪ እሺ። ከታች አንብቡልኝ ትርጉም አለው አለችን። ልተረጉ ምንድን ነው ብዬ ስጠብቅ እንዲህ ያደረገ ነቢይ አምጡልኝ አለች። ምን አገናኘው? እዚያ ነቢይ ያለመሆኑን የሚያፈርስ የሆነ ነገር አሳየን። ከታች ያሉ ገብቶሻል አይደለ? ይህ ነው። ስለዚህ አሁን ያ ነቢይ የሚለው ስህተት ነው ለሚለው ምን አይነት ሙግት ልታቀርቢ ነው? ከታች ካለው ስታነብ ነበረ። እሱን በዚህ ምክንያት ይሄ ነቢይ የሚለው ከላይ ነቢይ አይደለም ተሳስተዋል ህዝቦቹ በይ። እሺ ማስረጃሽ ነው። አሁን ተናገሪ። ያው እኔ እኮ ማለት ነው ምንም እኮ አላልኩም። አንተ ነክ አንድ ነገር ላይ ድርቅ ያልከው ማለት ነው። ደስ የሚለው ነገር ደግሞ ማለት ነው መጽሐፍ ቅዱስ እንደው ስታነበው ሰው መልስ ይሰጥሃል ማለት ነው። ማድረግ አይቻልም። አያቸዋት በቃ የጠየቀችት ከተመለሰላት በኋላ ወደ ስድብ ነው እንዳለ ስራ ሁሉ ማለት ነው። እናንተ እንዲህ ናቸው፣ እናንተ እንዲህ ነው፣ እናንተ ድርቅ ያልከዛው እያለች ነው። አሁን ድርቅ ያልኩበት ምክንያት ለምንድን ነው? ጥያቄ እዛው ጋር መልሶ ስለመጣልሽ ነቢዩ ኢየሱስ የሚል አሳየኛልሽ፣ አሳየንሽ። ከዛ ይሄን ድርቃት በሉ ይሄን ተውት። ከዚያ እስከታች እያየን ደግሞ ሌላ ጥያቄዎችን እየጠየቀች ትሄዳለች። ደግሞ ሌላ ነቢይ እንዲህ ያደረገ አምጣልኝ አለች። እኛ መምጣት አቅቶን አይደለም። መጽሐፍ ቅዱስ ላይ ከኢየሱስ ክርስቶስ በኩል በፊት ሙታንን ያስነሳ አለ፣ ዓይንን ያበራ አለ፣ በርካታ ታምራት ያደረጉ አሉ። አሁን ወደ ሌላ ጥያቄው ቃል ልትወስደው ፈልጋ ነው። ዋናው ጥያቄ ምን ነበር? ነቢዩ ኢየሱስ የሚል ቃል አሳየን ነው። ያው አይታለች እሷ የምትለው እዚህ ጋር ድርቃት በሉ በቃ ይህን ተውት ነቢይ ነው የሚለውን። ከዚያስ ከታች ያለውን ስራዎችን ትጠቅስና እንዲህ ያደረገ ሌላ ነቢይ አለ ወይ ወደሚል ትሄዳለች። ችግር የለውም እንሄዳለን። ሙታንን ያስነሳ ነቢይ እናሳያቸው መጽሐፍ ቅዱስ ላይ እናሳያቸዋለን። ዓይንን ያበራ ነቢይ እንስጣቸው መጽሐፍ ቅዱስ ላይ እናሳያቸዋለን። በርካታ ተአምራትን እናሳያቸዋለን። ነገር ግን ይህ አይደለም እንትኑ ማለት ነው። ቢሆንም ራሱ ይህ በአምላክ ኃይልና ፈቃድ ነው የሚያደርጉት። ኢየሱስ ክርስቶስም ተአምራቱን ሲያደርግ የነበረው በአምላኩ ፈቃድ እንደሆነ አሁን እናሳያቸው። የሐዋርያት ሥራ ምዕራፍ 2 ቁጥር 22 ላይ ያወጣላቸው ሁሉም የክርስቶስ ተአምራት የአምላክ ናቸው። አምላክ ነው በእርሱ በኩል ያደረገለት። አድራጊው ማን ነው? አምላክ ነው። በማን በኩል? በኢየሱስ በኩል። ለሌላ አካሎችን አምላክ አድርጓል ወይ ማስነሳት አድርጓል። እሱ እናሳያቸዋለን። ያውና የእስራኤል ሰዎች ሆይ ይላል ጴጥሮስ ሲናገር፣ ይህን ቃል ስሙ። ራሳችሁ እንደምታውቁ የናዝሬቱ ኢየሱስ እግዚአብሔር በመካከላችሁ በእርሱ በኩል ባደረገው ተአምራትና ድንቆች አያችሁ አይደለ? እግዚአብሔር በኢየሱስ ክርስቶስ በኩል ያደረጋቸው ናቸው እነዚያ ተአምራቶች። አለቀ። እንዳለ ጥቅልል አድርጎ የክርስቶስን ተአምራቶች የአምላክ ስራዎች ናቸው ብሎ በቃ ደመደመላችሁ። ለእናንተ የተገለጠ ሰው ነበር አለ ጭራሽ ጴጥሮስ። አይ ፍጹም ሰው ፍጹም አምላክ ነበር ላላላላ ለእናንተ ለማን ያለው? ለእስራኤላውያን። ከላይ እስራኤላውያን ብሎ ነው የጀመረው። ለእናንተ የተገለጠ ሰው ነበር። በጣም ብዙ መልእክት አለው እዚህ ጋር። አንደኛ ለእስራኤላዊ የተገለጠ ነው። ሁለተኛ ደግሞ ሰው ነው። ሶስተኛ ተአምራቶቹ ሁሉ እንዳለ የአምላክ እንጂ የእርሱ አይደሉም። አሁን ከነቢያት መካከል ሙታንን ያስነሳ ደግሞ እንስጣችሁ። በአምላክ ፈቃድ ያደርጉ ነበር አይደለ? አሁን ከነቢያት መካከል ሙታንን ያስነሳ ነቢይ እንስጣችሁ። እሺ ኢብሮ አውጣ። ሁለተኛ ነገስት ምዕራፍ 4 ሁለተኛ ነገስት ምዕራፍ 4 ከቁጥር 30 አካባቢ ላይ አውጣ። ምዕራፍ 4 ከቁጥር 30 አካባቢ ከ31 ጀምሮ ከ31 አቅልሞስ አንብበው፣ ድምፅ ከፍ አድርገው። እሺ ግያዝም ቀደማቸው፣ በትሩንም በሕፃኑ ፊት ላይ አኖረው። ነገር ግን ድምፅ ወይም መስማት አልነበረም። እርሱንም ሊገናኘው ተመልሶ ሕፃኑ አልነቃም ብሎ ነበረ። ኤልሳዕም ወደ ቤት በገባ ጊዜ እነሆ ሕፃኑ ሞቶ በአልጋው ላይ ተጋድሞ ነበር። ገብቶም በሩን ከሁለቱ በኋላ ዘጋ።
ወደ እግዚአብሔርም ጸለየ። መጥቶም በሕፃኑ ላይ ተኛ። አፉንም በአፉ ዓይኑንም በዓይኑ እጁንም በእጁ አድርጎ ተጋደመበት። የሕፃኑ ገላ ሞቀ። ተመልሶም በቤቱ ውስጥ አንድ ጊዜ ወዲህና ወዲያ ተመላለሰ። ደግሞ መጥቶ 7 ጊዜ በሕፃኑ ላይ ተጋደመ። ሕፃኑም ዓይኖቹን ከፈተ ይላል። ዓይኑ በራ ማለት ሰው ልጁ ሞቶ ነበር። ከላይ እንደምትመለከተ ያው ይላል። ኤልሳዕም ወደ ቤት በገባ ጊዜ እነሆ ሕፃኑ ሞቶ በአልጋው ላይ ተጋድሞ ነበር ይላል አይደለ? ሞቶ በአልጋው ላይ ተጋድሞ ነበር። እዚያ ቀጥሎ ምን አለ? ተመልሶ በቤቱ ውስጥ አንድ ጊዜ ወዲያ ወዲህ ተመላለሰ። ኤልሳዕ ነቢዩ ኤልሳዕ ተመልከቱ። ደግሞ ወጥቶ 7 ጊዜ በሕፃኑ ላይ ተጋደመ። ሕፃኑም ዓይኖቹን ከፈተ። ያ የሞተው ልጅ ዓይኑን ከፈተ። ገያዝንም ጠርቶ ይህችን ሱናማዊት ሴት ጥራት አለው። በኋላ ወደ እርሱም በገባች ጊዜ ልጅሽን አንስተሽ ውሰጂ አላት። ገብታም በእግሯ አጠገብ ወደቀች፣ በምድርም ላይ ተደፋች። ልጇንም አንስታ ወጣች። ያን የሞተውን ልጅ ኤልሳዕ አስነሳው። ማነው ግን በእነርሱ በኩል የሚያደርገው? አምላክ ነው። በክርስቶስም በኩል አምላክ ነው የሚያደርግለት። ሙታንን ያስነሱ ነበር ወይ? ብርቅ አይደለም፣ ያስነሳሉ። ሌላ አነስታችሁ ሕዝቅኤል አንድ ህዝብ እንዳያስነሳው፣ አንድ ሰው እንዳይመስላችሁ፣ አንድ ህዝብ ነው ያስነሳው። ዛቻለ አይደለ? ሕዝቅኤል የሞቱ የበሰበሱ አጥንታቸው የነኮቱ የሆኑትን አንድ ህዝብ፣ አንድ ቃሚያ ህዝብ ነው ያስነሳ። ወታደሮች ማለት ነው። እና አንስታቸዋል። ይህን ይመስላል። ስንት የማርያም ካለሽ አሁን እንደ ልጅ እሺ፣ እሺ፣ መስኩን ቀጥልሽ። አብሽር፣ አንተ ቀጥል ወንድሜ። እሺ፣ ካልተሳሳትኩ በቀጥተኛው እስልምና እምነታችን ላይ አንድ ወንድ ከአንድ በላይ ሚስት ሊያገባ ተፈቅዶለታል ይመስለኛል። የእኔ ጥያቄ ይህ የተፈቀደው በአንድ አካለ ባህሪ አንድ አካል ላይ አይበቃም ተብሎ ስለሚታመን ነው ወይስ ነው ወይ? ካልሆነ ደግሞ ህይወት ወይም ደግሞ አካላችን ብለን የተቀበልናትን የመጀመሪያ ሚስታችን ላይ ሌላ ሚስት ስናስገባ የቅሬታ ወይም የመከፋት ስሜት ቢያድር ይህን መንገድ ወይም ይህን ነገር በምን መልኩ ነው ልንፈታው የምንችለው? መልካም። ከአንድ በላይ ማግባት የሚል የተደነገገበት ዓላማ መልካም ትውልድን ለማፍራት ከሚለው አንጻር ነው። አንደኛው አላህ ስብሐነ ወተዓላ በቁርአን ላይ ወለቀድ አርሰልና ሩሱለን ሚን ቀብሊከ ወጀዐልና ለሁም አዝዋጀን ወዙርያ ይላል። ሙሐመድ ሆይ በእርግጥም ከአንተ በፊት ነቢያቶችን ልኬአለሁ፣ ለእነርሱም ሚስቶችንና ዘሮችን አድርጌላቸው ነበር ይላል። እያችሁ አላህ ስብሐነ ወተዓላ ከአንድ በላይ ማግባትን በገለጸ ጊዜ መልካም ዝርያ ማፍራትን አስከትሎ መግለጹ ለምን ዓላማ ነው ማለት ነው? መልካም ዝርያን አፍርተው ነቢያቶችና አማኞች እንዲሄዱ ነው። ያ የነቢይና የአማኝ ተከታይ የሆነው ልጆች የአምላክን ሕግና ስርዓት የነቢያትን አስተምህሮ ለትውልድ ሸምድደው እንዲያስተላለፉ እንዲያደርሱ ነው። ቦታቸዋላ ይህ ነው ዑመር ብን አልኸጣብ ሲናገር ናለ ታላቁ ሰሓባ ከአንድ በላይ ማግባታችን እንደው ጥሩ ዘርን አፍርተን ለመሄድ የሚለው ዓላማ ባይኖረን ኖሮ ባላገባን ነበር እያለ ይነገራል። እና ስለዚህ እንደዚህ ዓላማ ተብሎ ነው እንጂ ሌላ አይደለም ማለት ነው። ይሄን ይመስላል። እሺ ልጆች ይሰማል? እሺ ሁሱዬ ይሰማቸዋል? ተቋረጠ? ይሰማል እኮ አልተቋረጥክም። እሺ ሌላው ጥያቄ አንድ ትዳር በቀጥተኛው እስልምና ላይ በቃል ብቻ ወይም ደግሞ የታሰረችን ሚስት በእስልምና ላይ አንድ ባል ህይወቴ ወይም ደግሞ ውዴ ብሎ ያገባትን ሚስት ውስጥ በአፉ ብቻ 3 የፈታዎች ካለ ይፈታታል የሚል ቃል አለ መሰለኝ። ይህስ ነገር እሷ ሳትፈቅድ እሱ ስላለ ብቻ ትዳሩን መበተን አግባብ ነው ማለት ነው? ለምሳሌ በመሀላቸው ልጆች ቢኖራቸውስ የልጆቹን ነገር እንዴት ነው አድርገው ሊያዩት የሚችሉት? አይችልም። ዝም ብሎ ከሜዳ ተነስቶ መፍታት አይፈቀድለትም። ለሱ አይፈቀድለትም። ገብቶሃል? አምላክ አላህ ስብሐነ ወተዓላ ይህን ከልክሏል። ሴቷም ልክ እንዲሁ ከሜዳ ተነስታ ፍች መጠየቅን ተከልክላለች። አሳማኝ ምክንያት ሊኖራቸው ይገባል። አሳማኝ የሆነ ምክንያት ከሌለው በስተቀር ሚስቱን ከሜዳ ተነስቶ ፈትቻለሁ ማለት አይፈቀድለትም፣ ሐራም ነው። እሷም ልክ እንዲሁ ተነስታ ከሜዳ ያለምንም ማሳማኝ ምክንያት ትዳሯን ምን አይፈቅድም አምላክ አላህ ስብሐነ ወተዓላ። ይሄ ነው። እሺ